ሰላም የብዕር አካዳሚ ተማሪዎች እንዴት አላችሁ? አለሁ እግዚአብሔር ይመስገን። እንግዲህ ሰሞኑን ጠፍቼባችኋለሁ፣ በጣም ይቅርታ። በባለፈው ሳምንት ከቨ እስከ ተ ያሉ ፊደላቶችን አይተናቸው ነበረ። እነሱም እነዚህ ናቸው ማለት ነው። በሁለቱም በኩል ከግራ ወደ ቀኝም ከቀኝ ወደ ግራም እያነበብናቸው አይተናቸው ነበረ። እነዚህ ቨና ተ ናቸው። ቨና ተ ይሄው ማለት ይሄንኛው ፊደል ቨ ይባላል። ቨ ቤቶች ናቸው። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄንኛው ደግሞ ተ ቤት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አሁን ደግሞ ይሄንኛውን ምን አደረግነው? ከቮ ወደ ቨ አነብብ ነው ማለት ነው። ጻፍ ነው። ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። አሁን ደግሞ ተማሪዎች ምን እናደርጋለን? የተ ቤቶችን ከቶ ወደ ተ እንቆጥራቸዋለን ማለት ነው። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። እሺ ተማሪዎች፣ ስለዚህ ይሄ በባለፈው ሳምንት ያየነው ትምህርት ሲሆን ዛሬ ደግሞ ከሀ እስከ ቸ ያሉ ፊደላቶችን እናያለን ማለት ነው። ከሀ እስከ ቸ ያሉ ፊደላቶችን እናያለን ማለት ነው። ሀ ሶስት አይነት ሀ ፊደሎች አሉ። ሶስት አይነት ሀ ፊደሎች አሉ። ምን አልኳችሁ? ሶስት አይነት ሀ ፊደሎች አሉ። አንደኛው የመጀመሪያው ሀ ያ ማለት ሀሁን ስንቆጥር በመጀመሪያ ደረጃ ያየነው ፊደል ትዝ ካላችሁ ሀ ይሄኛው ፊደል ማለት ነው። ይሄንኛው ምን አለ? ሀ አለ። ሀ። ከዛ ቀጥሎ ደግሞ ሶስተኛ ላይ ያየነው ከለ ቀጥሎ ያየነው ሐመሩሃ አለ። ሐመሩሃ ብለን ይሄንኛው ፊደል ሀ አለ ነው። አሁን ደግሞ ሶስተኛ ላይ የምናየው ፊደል ይሄ ፊደል ይሆናል ማለት ነው። ንጉሱ ሀ ይባላል። ንጉሱ ሀ ይባላል። ስለዚህ ይሄንኛው ምንድን ነው ማለት ነው? ሀ። ስለዚህ ስንት ሀ አለን ማለት ነው? በአጠቃላይ ሶስት የሀ ዝርያዎች አሉ ማለት ነው። ስለዚህ ይሄንን በአይምሯችሁ ያዙልኝና እንቀጥላለን ማለት ነው ተማሪዎች። ኦኬ እሺ። ስለዚህ የሀ ቤቶች እነዚህ ናቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንድ ጊዜ እንድገማቸው ተማሪዎች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ። ከዚህ በመቀጠል ደግሞ የሆን የዚህኑ ከሆ ጀምረን ወደ ኋላ እንቆጥራቸዋለን ማለት ነው። ያ ማለት ከዚህ ጋር ወይ ደግሞ ከዚህ ወደዚህ አምጥተን ስንጽፈው ይሄንኛው ምን ይሆናል? ሆ ይሆናል። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። አንድ ጊዜ እንድገመው ተማሪዎች። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ስለዚህ ይሄንኛውም የሀ ቤት ፊደል ነው ማለት ነው። የሀ ቤት ፊደል ነው ማለት ነው ተማሪዎች። እዚህ ጋር እንግዲህ ከዚህም በፊትም እንዳየነው ሀን የመጀመሪያዎቹ ፊደላቶች፣ የሁለተኛዎቹ ፊደላቶች፣ ሶስተኛዎቹ ፊደላቶች፣ የአራተኛ፣ የአምስተኛ እና የስድስተኛ እንዲሁም የሰባተኛ ፊደላቶችን ስናይ ባህሪያቸውን አይተን ነበረ። ይህም በባህሪያቸው የሚለዩ መሆኑ በቅጥያቸው የሚለዩ መሆኑን አይተን ነበረ። ይሄውም የመጀመሪያው ፊደሎች እነዚህ ምንም አይነት ቅጥያ የሌላቸው
ሁለተኞቹ ፊደሎች ደግሞ ከጎናቸው ላይ ቅጥያ እንዳላቸው፣ ሶስተኞቹ ፊደሎች ደግሞ ከእግራቸው ስር ቅጥያ እንዳላቸው፣ አራተኞቹ ፊደሎች እግራቸው ወደ ግራ ያለው እግራቸው እንደሚያጥር፣ ይኸውም እዚች ጋር ያለው ከዚች ጋር ካለው ያጥራል። ያ ማለት ወደ ግራ ያለው ያጥራል ማለት ነው። እዚችኛዋ አምስተኛዋ ፊደል ጋም ስንደርስ በስተቀኝ በኩል ከእግሯ ስር ቀለበት ያላቸው ፊደላቶች መሆናቸውን እነኚህ ባህሪያቸውን ይዘን ነበረ ማለት ነው። ስለዚህ ይሄ ኮመን የሆነ ባህሪ ቋሚ የሆነ ባህሪያቸው ስለሆነ ፊደላቶችን ከ1 እስከ 5 ያሉ ፊደላቶችን በዚህ መልኩ መለየት እንችላለን ማለት ነው። ለስድስተኛ እና ለሰባተኛ ፊደል ባህሪያቶች ደግሞ አብዛኛውን ጊዜ የማይመሳሰሉ ስለሆኑ እነሱን እንደዚሁ ብንይዛቸው ጥሩ ነው ብለናል። ስለዚህ ከአንደኛ እስከ 5ኛ ያሉ ፊደላቶችን ግን በመጀመሪያ ያለው ፊደል ቅጥያ የሌለው፣ በሁለተኛ ያለው ፊደል ቅጥያው ጎኑ ላይ ያለ፣ በሶስተኛ ያለው ፊደል ቅጥያው ከእግሩ ስር ያለ፣ አራተኛ ላይ ያለው ፊደል ወደ ግራ ያለው እግሩ እዚች ጋር አጠር የሚል መሆኑን፣ አምስተኛው ላይ ያለው ደግሞ በስተቀኝ በኩል ከስር ባለቀለበት ፊደል እንደሆነ አይተናል ማለት ነው። ስለዚህ በዚህ መልኩ መያዝ ትችላላችሁ ማለት ነው። እሺ እንቀጥል። ቸ ቤቶችን እንቀጥል። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። አንድ ጊዜ እንድገመው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ አሁን ደግሞ ከቀኝ ያሉትን ወደ ግራ እንቆጥራቸዋለን ማለት ነው። ከዚህ ወደዚህ ወደ ኋላ። እሺ ከቾ ነው የምንጀምረው። እንግዲህ ቾን እዚህ ጋር አምጥተን ጽፈ ነው። እችኛዋንም እዚች ጋር አምጥተን ጽፈን፣ እችኛዋን እዚች ጋር አምጥተን ጽፈን፣ እችኛዋን እዚች ጋር፣ እችኛዋን እዚች ጋር እያለን ገልብጠን ጽፈ ነው ማለት ነው። ስለዚህ እችኛዋ ምንድነች ማለት ነው? የመጨረሻዋ ፊደል ስለሆነች ቾ ነች ማለት ነው። ቾ፣ ች፣ እችኛዋ ደግሞ እዚች ጋር ያለችዋ ስድስተኛዋ ፊደል፣ እችኛዋ ደግሞ ቼ አምስተኛዋ ፊደል፣ እችኛዋ ደግሞ ቻ አራተኛዋ ፊደል፣ እችኛዋ ቺ ሶስተኛዋ ፊደል፣ እችኛዋ ቹ ሁለተኛዋ ፊደል፣ እችኛዋ ቸ የመጀመሪያዋ ፊደል ይሆናሉ ማለት ነው። እሺ አንዴ እንድገመው። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። ስለዚህ ተማሪዎች ይሄንኛውም ልክ ከላይ እንዳየናቸው በባህሪያቸው መለየት የምንችላቸው ፊደሎች ናቸው ማለት ነው። ይሄውም የመጀመሪያው ምንም ቅጥያ የሌለው፣ የሁለተኛው ቅጥያው ከጎኑ ላይ የሆነ፣ የሶስተኛው ቺ ቅጥያዋ ከእግሯ ስር የሆነች፣ ቻ ደግሞ ስንወስድ ወደ ስተግራ በኩል እግሩ ምን ያለ ነው? ሸፈፍ ያለና በዚህ በኩል ከነጭራሹ እግር የሌለው ፊደል ነው። ቼ ደግሞ አምስተኛዋ ፊደል በስተቀኝ በኩል በእግሯ ስር በስተቀኝ ሆና ቀለበት ያላት ፊደል ነች ማለት ነው። ችና ቾ ደግሞ እንደዚሁ እንዳሉ የምንይዛቸው ፊደሎች ናቸው ማለት ነው። ተማሪዎች ይህንን ፊደል እንዲሁ በቃል ብቻ መሸምደድ ሳይሆን በደብተራችሁ ላይ ገልብጣችሁ በቴሌግራም ግሩፓችን ላይ ወይ ደግሞ በኢሞ ግሩፓችን ላይ እየሰራችሁ በደንብ ማዳበር አለባችሁ ማለት ነው። ምክንያቱም ፊደላቶች በመሰረቱ በእጃችን እየጻፍን ካልሆነ በስተቀር የመጥፋት ባህሪ ስለሚኖራቸው ካነበባችሁ በኋላ በእጃችሁ መጻፍ መለማመድን እንዳትረሱ። በግል መማር ለምትፈልጉ ደግሞ በስልክ ቁጥራችን እየደወላችሁ በግል መማር ትችላላችሁ።
አማርኛ፣ ኦሮምኛ፣ እንግሊዘኛ፣ የሂሳብ፣ የሳይንስ ሌሎችንም የቢዝነስ ትምህርቶች መማር ከፈለጋችሁ እንደየፍላጎታችሁ እስከ 10ኛ ክፍል ድረስ ያለውን የምናስተምራችሁ መሆኑን እንገልጻለን። መልካም ጊዜ